ሆስፒታል ውስጥ አብዛኛው ሰው ኦፕሬሽን ከተሰራም በኋላ አንዱ የሞት ምክንያት ኢንፌክሽን ነው። አንዱ ነርስ ከአንዱ በሽተኛ ወደ ሌላው ክፍል ስትሄድ ኢንፌክሽን ነው ይዛ የምትሄደው፣ ወደ ሌላው ስትሄድ እንደዛው፣ ከዛው ጋር ደግሞ አንቲባዮቲክ ሬዚስታንስም አብሮ ስፕሬድ ያደርጋል። ሰው አንዱ እዛ ላይ ነርሶቹ ሐኪሞቹና ህመምተኞቹ ያላቸውን ኔትወርክ ማፕ ካረጉ በኋላ የትኛው ነርስ ነው ብዙ ጊዜ ቪዚት የሚያደርገው? ሜቢ ሐኪሙ አንድ ጊዜ ነው በቀን የሚመጣው፣ ነርሷ ግን መርፌ ስትሰጥ ምን ስትሰጥ ትመላለሳለች እና ኮንታክቷም ደግሞ በጣም ይለያያል አይደል? ስለዚህ ያ ኔትወርክ ኢንፌክሽኑን ከአንዱ አንስታ ወደ ሌላው ታረጋለች። ስለዚህ በጣም ኢንፌክሽን ኬር የምታረገው ላይ ኢንተርቬንሽን ይሰራል ማለት ነው። ወደዚህኛው ስወስዳችሁ ምናልባት ኮቪድ አካባቢ አይታችሁት ከሆነ ይሄ ኮቪድ ላይ የተሰራ ነው። የተለያዩ የተማሪዎች መኖሪያ ቦታ ላይ ተማሪዎቹ የነበሯቸውን ጓደኞቻቸውን ነው ማፕ ያደረጉት። ከዛ የትኛው ተማሪ ነው ኢንፌክሽን ኬር የሚያደርገው የሚለው ማለት ነው። ስለዚህ ሶሻል ኔትወርክ መነሻው ከሂሳብ ቢሆንም ግን አፕሊኬሽኑ ብዙ ቦታ ነው። ሳውዝ አፍሪካ፣ ዚምባብዌ እና ማላዊ የተሰራ ፕሮጀክት ነው። እዛ አካባቢ ፊሜል ሴክስ ወርከሮች ተርሚኖሎጂው እንደዛ ነው የሚባለው እና በብዛት አሉ። ኢኮኖሚክ ሲቹዌሽኑም ግን ደግሞ 50% የሚሆኑት ኤችአይቪ ፖዚቲቮች ናቸው። ስለዚህ ለሌላው እኛ ጋር ወደ 20% አካባቢ ነው ፊሜል ሴክስ ወርከሮች ላይ ኤችአይቪ እንትኑ። አብዛኛው ባጃጅ ሹፌር ብዙ ጊዜ ይቅማሉ እና እነሱን ስታወሯቸው ጫቱንም ባጃጁም የሚመጣው ውጭ ሀገር ከሚኖሩ እህቶች ነው። ዝቅተኛ ገቢ ላላቸው ሰዎች የኮንዶሚኒየም ፕሮግራሙ ግን ራንደማይዝድ ነው፣ በጣ ነው የሚወጣው። ስለዚህ በየጊዜው በጣ እየወጣ ፕሮግራም ነው እና ፕሮፌሰሩ ኦልሞስት በጣም ትልቅ ሆኖ ነው ይሄን ያየው። ሁለቱን ዳታዎች ካየ በኋላ መጀመሪያ ለምን ሁለቱን ዳታዎች ሊንክ አናረጋቸውም የሚል ሀሳብ አመጣ። ሀሳቡ ከዛ ነው የጀመረው። ሁለቱ ዳታዎች የቤትና የገንዘብ ድጋፉን ሊንክ ተደረገ። ምናልባት እዛ ጋር የምታዩት የመጀመሪያው ፔፐር ልክ ፔፐር ሆና ነው የወጣችው። ምንም አይነት ፕሮጀክት አልነበረም። ከዛ በኋላ ብራዚል ውስጥ ብዙ ዳታዎች አሉ፣ ለምን እሱን ኤክስፕሎር አናረጋውም የሚል ተጀመረ ማለት ነው። ይሄ 125 ሚሊዮን ሰው ገቢው አለ። ገቢውና የሃውሲንግ ሲደርሰው ደግሞ የቤቱ ብቻ ነው ያለው። ስለዚህ 125 ሚሊዮን ዳታ ከሌላ ሄልዝ ዳታ ሲወልዱ የኩነትኛ የምንለው ቀበሌ ምናምን ያለውን ዳታ አንድ ላይ ሊንክ የምናደርገው ብሎ አሰብና ከዚያ ያሉትን ዳታዎች ኤክስፕሎር አድርግናቸው። ሁሉም ተሰበሰቡ። ብራዚል ምን አለ? ሁሉም ዳታዎች እኛ ጋር አሉ። ኩነት የምንለው ሲሞት የትውልድና የሞት ማለት ነው። ከዛ ጤና ኢፒኤችአይ የሚሰበስበው አለ፣ ኖቲፋይብል ዲዚዝ እንደ ኤችአይቪ፣ ማላሪያ፣ ሲናን የሚባል እሱ ሌላ አንድ ዳታ አለ። እነዚህ ዳታዎች ከተሰበሰቡ በኋላ ምናልባት እዚህ ላይ የምታዩት ይሄ መጀመሪያ የሰራ ነው ፔፐር ነው። እነዚህ ዳታዎች ሁሉ መጀመሪያ ላይ የምታዩት ካርድ ዩኒኮ የሚባል ነው። ይሄ ቦልሳ ፋሚሊያ ቅድም የነገርኳችሁ ነው። እዚህ ጋር የትውልድ አለ፣ የሞት አለ፣ አደገኛ የሚባሉ በሽታዎች አሉ። ብራዚል ደግሞ በጣም ውድ የሆኑ መድኃኒቶች ደግሞ ለብቻው ፋይል ይይዛሉ። እነዚህን ማፕ ካረግን በኋላ ለምን ሁሉንም አንድ ላይ አናመጣቸውም ብሎ አሰበ ማለት ነው። የመጀመሪያው ፕሮጀክት የተጻፈው በዚህ ነው። ዌልካም የሚባል ፈንደር ነው ፈንድ ያደረጋቸው። ወደ 5 ሚሊዮን ፈንድ ተደረገና ሊንክ ማድረግ ተጀመረ። አሁን ዳታ ሊንክ ሲደረግ በምንድነው? አንድ ልጅ የእናቱ ስም አለ፣ የአባቱ ስም፣ የራሱ ስም፣ ከዛ አሁን እኛ አይዲ ነምበር የምንለው አለ፣ ከዛ ያለበት የክፍለ ከተማ ወይ የክልል ሊሆን ይችላል። ከዛ ግን ፕሮባቢሊስቲክ ነው። ለምሳሌ በጣም የተለመደ ስም አበበ በጣም የተለመደ ከሆነ ፕሮባቢሊቲው በጣም ይቀንሳል። ሬር የሆነ ስም ከሆነ ደግሞ ሁለት ሬር የሆኑ ስሞች ሁለት ፋይል ላይ ከተገናኘ ሬር ትክክል ነው ሊሆን የሚችለው። ስለዚህ እሱ ፕሮባቢሊቲ ይጨምራል። አንዱ ማሽን ለርኒንግ ጋር ተጠቅሞ ሊንክ ማድረግ ሲቻል የነበረው ሲስተሞች ሊንክ ማድረግ አልቻሉም። ምክንያቱም ዳታው በጣም ብዙ ነው፣ ሂውጅ ዳታ ነው።
አውስትራሊያዎች ናቸው ብዙን ሊንኬጅ ሶፍትዌሮች የሰሩት። ፍሪል ፌብሪል ምናምን ይባላሉ። ብዙ ሲጀመር ክራሽ ያደርጋል። አሁን እዚህ ጋር ልነግራችሁ የፈለግኩት እሱ ነው። ክራሽ ሲያደርግ የታሰበው ሌላ ነው፣ ግን ፕሮብለሙ ሌላ እንትን ሶሉሽን አስፈለገ። ስለዚህ የመጀመሪያው እንትን ዳታ ሊንኬጅ ሶፍትዌር ሲዳክስ የሚባለው ሴንተሩ ነው። ሲዳክስ ማለት ሴንተር ፎር ዳታ ኤንድ ኖሌጅ ኢንቴግሬሽን ፎር ሄልዝ ነው። ዳታ እና ኖሌጅን ኢንቴግሬት ማድረግ ነው ሀሳባቸው። ሶፍትዌር እንዳለ የአሜሪካዎቹም የአውሮፓውም ስላልሰራ እዛው ሴንተር ውስጥ የነበሩ ልጆች ዴቨሎፕ አረጉ። ከዛ ሪከርድ ሊንኬጁን ምን አሉት? ሲዳክስ ሪከርድ ሊንኬጅ አረጉት ማለት ነው። ልክ ይህን ያዩት የኡፍባ የዩኒቨርሲቲው ፕሬዚዳንት ብራዚል የነበራትን በጣም ትልቁን ሱፐር ኮምፒውተር ነበራቸው፣ አንድ የነዳጅ እንትኑን እሱን ሰጧቸው። ምክንያቱም ሲን ፖቴንሻሉን አይተዋል እና ፋስተስት ኮምፒውተር ኢን ላቲን አሜሪካ የሚባለው ማለት ነው። በሱ ነው የመጀመሪያው ሊንኬጅ የተሰራው። ይሄን ሊንኬጅ ተጠቅመው ዳታው ሊንክድ ሆነ። አሁን የምታዩት ይሄ ሁሉ ዳታ አንድ ላይ መጣ። 100 ሚሊዮን ብራዚሊያን ኮሆርት ነው። 125 ሚሊዮን ሰው ሆስፒታላይዜሽኑ አለ፣ ሁሉም ፋይል አለ። ያንን ሲያይ ጌትስ ፋውንዴሽን እንደገና 10 ሌላ ፕሮጀክት ሰጣቸው። ምክንያቱም ማሽን ለርኒንግ ሁልጊዜ ዳታ ይፈልጋል አይደል? አሁን ብዙ ዳታ ስለነበራቸው ሌላ 10 ፕሮጀክት ሰጣቸው ማሽን ለርኒንግ ላይ። ሴንተሩ በጣም ሰፋ ማለት ነው። ከዛ ብዙ ፔፐሮች ወጡ። አሁን ከአንድ ፔፐር ተነስቶ አሁን ወደ 400 ምናምን ፔፐሮች ወጥተዋል። ወደ 25 የሚሆኑ ፕሮጀክቶች ወጥተዋል። አቬሬጅ የአንዱ ፕሮጀክት የሚያመጣው ወደ 4 ሚሊዮን ይሆናል። ከዛ አሁን ምን አደረጉ? ላስት ይር ላይ ሲዳክ ክሊማ ብለው አመጡት። ሲዳክስ ሴንተሩ ላይ ክላይሜት ዳታ እንደገና መታው ኢንተግሬት አደረጉት ማለት ነው። ስለዚህ ክላይሜት ስተዲም ይሰራል። አሁን እዛ ዳታ ላይ የሚሰራው ጤና ብቻ አይደለም፣ ኢንቫይሮንመንት ይሰራል፣ ኢኮኖሚክ ይሰራል፣ ኤጁኬሽን ይሰራል፣ ሶሾ ኢኮኖሚክ ይሰራል፣ ሄልዝ ይሰራል። ኤኒዋን ካን ዱ ኦን ዳት ዴታ። ከአንድ ፔፐር እንዴት እንደሄደና እንዴት እንዳደገ ያሳያቸዋል ብዬ አስባለሁ። አሁን ወደ 10 የሚሆኑ ፖስት ዶኮች አሉ። ሁሉም ፕሮጀክት ይዘው የመጡ እዛ ላይ እንደ ፋውንዴሽን ሆኖ ያገለግላል። እዚህ ላይ ያወራሁት ዳታ ሊንኬጅ ነው። አሁን ደግሞ ምናልባት የምነግራችሁ ሶሻል ሊንኬጅ የሚል ይሆናል ማለት ነው። ዳታዎች የተለያዩ ዳታዎች ሊንክ እንደምናደርገው ሁሉ እኛ ሰዎች ደግሞ ኔትወርክ አለን አይደለ? እንደዚሁ የሆነ ሊንኬጅ አለን በተለያየ። አሁን ዋትስአፓችሁ ላይ ብታዩ ኮንታክታችሁን 3000 ሰው 4000 ሰው ሊኖር ይችላል። ማቴማቲሻኖች ይሄንን ግራፍ ቲዮሪ ላይ ምን ይሉታል? ሶሻል ኔትወርክ አናሊሲስ ይሉታል። ሞባይላችሁ ላይ ያሉት ኮንታክቶች የተወሰነውን በጤና ዙሪያ ታወሯቸዋላችሁ፣ የተወሰነውን በስራ፣ የተወሰነውን በሌላ በትምህርት ዙሪያ ሊሆን ይችላል። በምን ያህል ፍሪኩዌንሲ ታወሯቸዋላችሁ፣ ማንን አብዝታችሁ ታወራላችሁ የሚለው እነዚህን በደንብ ማፕ አድርገውት ከዛ ያንን ኳንቲፋይ ማድረግ ይቻላል። ስለዚህ ፍሎው ኢንፎርሜሽንን ኮንትሮልን ማድረግ ይቻላል፣ ማሳደግም ይቻላል፣ መቀነስም ይቻላል። ኮኔክሽኑን ብሬክ ማድረግ ይቻላል፣ መጨመርም ይቻላል። ምናልባት አሁን ሂውማን ትራፊኪንግ ላይ ካያችሁ የሰዎች ህገወጥ ዝውውር ወይም ደግሞ የድራግ ጋንጎች ካያችሁ ከላይ ከዋናው አከፋፋይ እስከ ተጠቃሚው ድረስ ይኖራል አይደል? ያንን ብሬክ ማድረግ ከፈለጋችሁ መጀመሪያ ይሄን ቴክኖሎጂ ነው የሚጠቀሙት። ያላቸውን ኔትወርክ ነው ማፕ የሚያደርጉት። ያን ሁሉ ሰው ተራውን ተጠቃሚ ብዙ ገንዘብ ከማጥፋት ዋና ሴንትራሊቲ የሚባሉትን ኖዶች አይደንቲፋይ ይደረግና እነሱን ታርጌት ይደረጋል ማለት ነው። ስለዚህ በጣም ትንሽ በሆነ ኮስት ያንን የድረግ ዴሊቨሪ እንዳለ ብሬክ ይደረጋል። ተመሳሳይ ነው ሆስፒታል ኢንፌክሽን። ሆስፒታል ውስጥ አብዛኛው ሰው ኦፕሬሽን ከተሰራም በኋላ አንዱ የሞት ምክንያት ኢንፌክሽን ነው። አንዱ ነርስ ከአንዱ በሽተኛ ወደ ሌላው ክፍል ስትሄድ ኢንፌክሽን ነው ይዛ የምትሄደው፣ ወደ ሌላው ስትሄድ እንደዛው። ከዛው ጋር ደግሞ አንቲባዮቲክ ሬዚስታንስም አብሮ ስፕሬድ ያደርጋል። አንዱ እዛ ላይ ነርሶቹ ሐኪሞቹና ህመምተኞቹ ያላቸውን ኔትወርክ ማፕ ካረጉ በኋላ የትኛው ነርስ ነው ብዙ ጊዜ ቪዚት የሚያደርገው? ሜቢ ሐኪሙ አንድ ጊዜ ነው በቀን የሚመጣው፣ ነርሷ ግን መርፌ ሲሰጥ ምን ትሰጥ ትመላለሳለች እና ኮንታክቷም ደግሞ በጣም ይለያያል አይደል? ስለዚህ ያ ኔትወርክ ኢንፌክሽኑን ከአንዱ አንስታ ወደ ሌላው ታደርጋለች። ስለዚህ በጣም ኢንፌክሽን ኬር የምታደርገው ላይ ኢንተርቬንሽን ይሰራል ማለት ነው። ወደዚህኛው ስወስዳችሁ ምናልባት ኮቪድ አካባቢ አይታችሁት ከሆነ ይሄ ኮቪድ ላይ የተሰራ ነው።
የተለያዩ የተማሪዎች መኖሪያ ቦታ ላይ ተማሪዎቹ የነበሯቸውን ጓደኞቻቸውን ነው ማፕ ያደረጉት። ከዛ የትኛው ተማሪ ነው ኢንፌክሽን ኬሪ የሚያደርገው የሚለው ማለት ነው። ስለዚህ ሶሻል ኔትወርክ መነሻው ከሂሳብ ቢሆንም ግን አፕሊኬሽኑ ብዙ ቦታ ነው እንደነገርኳችሁ። ከተሞች ለምሳሌ ከአዲስ አበባ ወደ ጅማ ወደ ድሬዳዋ የሚሄድ የንግድ ልውውጥ እሱም ሶሻል ኔትወርክ አናሊሲስ ይሰሩታል። እኛ ጋር ግን እዚህ ጋር ያሰብነው ምንድነው የሚለውን ይሄኛው ፕሮጀክት አሜቲስት ይባላል። ሳውዝ አፍሪካ፣ ዚምባብዌ እና ማላዊ የተሰራ ፕሮጀክት ነው። እዛ አካባቢ ፊሜል ሴክስ ወርከሮች ተርሚኖሎጂው እንደዛ ነው የሚባለው እና በብዛት አሉ። ኢኮኖሚክ ሲቹዌሽኑም ግን ደግሞ 50% የሚሆኑት ኤችአይቪ ፖዚቲቮች ናቸው። ስለዚህ ለሌላው እኛ ጋር ወደ 20% አካባቢ ነው ፊሜል ሴክስ ወርከሮች ላይ ኤችአይቪ እንትኑ እነሱ ጋር ከ60 እስከ 70 ድረስ ይደርሳል እነ ማላዊ ጋር። እነዚህ እንደምታስቡት እነዚህ ሴቶች በጣም ተደብቀው ነው የሚሰሩት፣ ቨልነራብልም ናቸው። ስለዚህ እናጥናቸው እንኳ ብትሉ በጣም ከባድ ነው የሚሆኑት። ነገር ግን ሄልት ሰርቪሳቸውንም ለማሻሻል ብትሞክሩ እንደዚሁ they don't trust you ምክንያቱም ቨልነራብል ናቸው። ሁለተኛ ኢሌጋል እንኳ ባይሆን ወይም የምታስሯቸው ነው የሚመስላቸው። ስለዚህ በመካከላቸው ግን አሁን ሶሻል ኔትወርክ አለ፣ ሁሉም የሚገናኙበት አሉ። አንዷ ደግሞ የተሻለች ወይ ተምራ ይሆናል ወይም ደግሞ ብዙ ጓደኞች ይኖሯታል። ይሄንን ኮንሰፕት መጀመሪያ እዛ ላይ ነው የተሞከረው። ብዙ ጊዜ ጥናት ላይ ሳምፕል እንውሰድ ብትሉ ለምሳሌ የሆነ ክፍል ሄዳችሁ ከክፍል ውስጥ ሳምፕል ትወስዳላችሁ። እነዚህ ግን ሂድን ፖፑሌሽን ነው የሚባሉት፣ ምክንያቱም አታገኟቸውም። ማግኘት የምትችሉት ምንድነው አንዷን ፒክ ካረጋችሁ በኋላ እሷ ፈቃደኛ ከሆነች ሪክሩት ታደርግላችኋለች፣ ሌላ የመለመለችላችሁ ይሄዳል። ይሄ ስኖውቦል ሳምፕሊንግ ይባላል። አንዷ ሁለት ትጠቁማለች፣ አንደኛዋ እንደገና ሌላ ትጠቁማለች። ስለዚህ እየተስፋፋ ይሄዳል። እነሱንም ለመድረስም የሚያስችል መንገድ ነው። ለመመልመል ብቻ ሳይሆን ለመድረስም ያስችላል። እዚህ ላይ ምንድነው ያሰብነው? በመካከላቸው አንዳንዶቹ የተማሩ ናቸው፣ አንዳንዶቹ ደግሞ ምንም ትምህርት የላቸው። ስለዚህ ከመካከላቸው አንዷን ትሬን አድርጎ ሌሎቹን ሳፖርት እንድታረግ ማድረግ ነበረ ፕሮግራሙ። ፕሮግራሙ ሰክሰስፉል ነበረ። ከዛ የወሰነው ትምህርት ምንድን ነበር? ፒር ሰፖርት ብዙ ጊዜ ሪችን መድረስንም ኢምፕሩቭ ያደርጋል፣ ትረስትም ይጨምራል፣ እርስ በራሳቸው ስለሚረዳዱ ማለት። ግን በጣም ወሳኙ ኢምፓወርመንቱ ነው። እነሱን ራሳቸውን ኢምፓወር ካረጋችኋቸው በቀላሉ ኢንጌጅ ማድረግ ትችላላችሁ፣ የምትፈልጉትንም ሰርቪስ መስጠት ይቻላል። ይሄ ነበር የተወሰነው። የሴክስ ወርከሮች ችግሩ ምንድነው የሚሆነው ግን የት እንዳሉ ማን ኔትወርክ እንደሆነ ለማወቅ ይከብዳል። ስለዚህ የመጀመሪያው ኤክሰርሳይዝ የሚሆነው እነሱን ማፕ ማድረግ ነው። የት ቦታ ነው ያሉት፣ ማን ኮንታክት ያደርጋል፣ ወይም ክላይንት እንዴት ነው ሪክሩት የሚያደርጉት። እሱን ማፕ ካረጋችሁ በኋላ ኔትወርካቸውን ትሰራላችሁ። ከዛ በኔትወርካቸው መካከል የምትፈልጉትን ኢንፎርሜሽን በጣም ኢንፍሉዌንሰሮችን ነው አይደንቲፋይ የሚደረገው። ኢንፍሉዌንሰሮቹ ትሬን ይሆኑና ለኢንፍሉዌንሰሮቹ የሚሰጠው መረጃ ለሁሉም ይደርሳል። ስለዚህ እርስ በራሳቸው ይተጋገዛሉ። ከዚህ አይ ቲንክ ይሄኛው ስተዲ አሁን ሌላ 2 ግራንቶችን እንትን ብሏል። ከ2021 አካባቢ የተጠናቀቀ ነው። ወደ ብዙ ፔፐሮች ወጥተውታል። ይሄ ጥናቱ ይሄ ነው የሚመስለው። አሁን እንደነገርኳችሁ ይሄ ሜተድ አንድ ክላስሩም ውስጥም እንጠቀመዋለን። ክላስሩም ውስጥ የሆነ ነገር እናርግ ብትሉ ከክላሱ ውስጥ በጣም ኢንፍሉዌንሻል ልጆች አሉ አይደል? ልክ እነሱን መርጦ የምትፈልጉትን ኢንተርቬንሽን ለነሱ መስጠት ማለት ነው። ቅድም ያልነው አለ። አሁን ይሄ ጥናት ኦልሞስት እየተገባደደ እያለ እኛ እዚህ ፌስቲቫል እናዘጋጅ ነበረ፣ ወሎ የትምህርት የሳይንስና የባህል ፌስቲቫል የሚልና ፌስቲቫሉን ለማዘጋጀት ወደ ብዙ ጊዜ እንወጣ ነበረ፣ ወደ ክፍለ ሀገርም ማለት ነው። በብዛት የምናየው ወደ ክፍለ ሀገር ስትወጡ አብዛኛው ባጃጅ ሹፌር ብዙ ጊዜ ይቅማሉ እና እነሱን ስታወሯቸው ጫቱንም ባጃጁም የሚመጣው ውጭ ሀገር ከሚኖሩ እህቶች ነው በብዛት ማለት ነው። እና በዝቷል በጣም የወጣቶቹም ህልም የሆነ ነገር ሰርቶ ባጃጅ መግዛት ነው፣ በተለይ ክፍለ ሀገር ስትወጡ። ያኔ ነበር ያየ ነው። ይሄ ጥናት እያለ መጀመሪያ የጠየቅነው ጥያቄ እዚህ ላይ የተደረገው ሜተድ አረብ ሀገር የሚሄዱ እህቶች ላይ መጠቀም እንችላለን ወይ?
ምክንያቱም የሚያመሳስላቸው ነገር አለ። ካያችሁ ፊሜል ሴክስ ወርከሮች ሂድን ናቸው፣ አታገኟቸውም። ኔትወርክ ግን አላቸው። እነሱን ለመድረስ ኔትወርካቸውን ማፕ ማድረግ ነው። አረብ ሀገር የሚሄዱ እህቶች አንዴ ከወጡ አይገኙም። እነሱም ሂድን ናቸው፣ በየሰው ቤት ይገባሉ። ምናልባት እዚህም ያሉት ሊሆኑ ይችላሉ፣ ግን አትሊስት እዚህ ያሉትን በቀላሉ ታገኟቸዋላችሁ። the same method the same approach አረብ ሀገር ላሉት መጠቀም እንችላለን ነው የሚል ነበር። ግን ብዙ ሞዲፊኬሽን ይፈልጋል። እንደምታስቡት ሁለቱም ሂድን ናቸው፣ ቨልነራብል ናቸው፣ ግን ሞቢሊቲ አለ፣ ህግ አለ። አይሶሌትድ ናቸው፣ ወጥተው አይገናኙም። አንድ ሰው ቤት ከገቡ በኋላ እዛው ነው የሚቀሩት። ኢንተርቬንሽኑን እንስጥ ብንል ማይግሬሽናቸው ይወስነናል። ነገር ግን እነዚህ ልጆች ደግሞ ሶሻል ሚዲያ ተጠቃሚዎች ናቸው። ዲጂታል ቱል ብንጠቀም በአካል ከመድረስ ይልቅ ዲጂታሊ መድረስ እንችላለን። የሚቀያየሩትንም ኢንፎርሜሽን ኤአይ ሳፖርት ማድረግ እንችላለን። ምናልባት መጻፍ ባይችሉ የሚነጋገሩት በቮይስ ከሆነ አማርኛና ኦሮምኛ ብናደርግ እነሱንም ሪች ማድረግ እንችላለን የሚለውን አስብ ነው ማለት ነው። ልክ የዛን ሰሞን አካባቢ ነበር ይሄ ኮል የወጣው። የዩኬ ዌልካም የሚባል የቮልስዋገን መኪና አምራቹ ፋውንዴሽን አለው። ኖቮ ኖርዲስክ ደግሞ ኢንሱሊን የሚባለውን መድኃኒት የሚያመርት የዴንማርክ ድርጅት ነው። ሶስቱ ጆይንት ኮል ነበራቸው እና ሞቢሊቲ እና ሄልዝ ላይ ኮል አወጡ። ያኔ እኛ ከሌላ ቲም ጋር መቀሌ ዩኒቨርሲቲ እየሰራን ነበር። ምናልባት የሰሜንን ጦርነት ካስታወሳችሁ አብዛኞቹ ሐኪሞች ወደ አዲስ አበባ መጥተዋል እና በብዛት የቀሩት ግን ሄልዝ ኤክስቴንሽን ወርከሮች ነበሩ። የኢትዮጵያ ሄልዝ ሲስተም ፕራይሜሪ ሆስፒታል ከምንለው በታች ሄልዝ ሴንተር ይኖራል። ከዛ ሄልዝ ፖስት አለ። ሄልዝ ፖስት ውስጥ ብዙ ጊዜ 4 ኤክስቴንሽን ወርከሮች ኮኔክትድ ናቸው። እነዚህ 4 ኤክስቴንሽን ወርከሮች መረጃ ይቀባበላሉ። ግን ብዙም እውቀቱ ስለሌላቸው ሌላ ቦታ ካሉትም ጋር ይተጋገዙ ነበር፣ በጦርነቱ ጊዜ ማለት ነው። ምናልባት ሄልዝ ሲስተም ሬዚሊየንሱን እነሱን ሶሻሊ ኔትወርካቸውን ማፕ አድርጎ ኢንሃንስ ማድረግ እንችላለን ወይ የሚል አብሳላ ዩኒቨርሲቲዎች ከመቀሌ ዩኒቨርሲቲ እና ከኛ ለንደን ስኩል ኦፍ ሃይጂን ሀሳቡን እያወራ ነው እያለ በአጋጣሚ የኛም አይዲያ እዛ አካባቢ ነበር። ምናልባትም ከዛኛው ይሄኛው አረብ ሀገር የሚሄዱት እህቶችም ሴም ሜቶዶሎጂ መጠቀም ይችላል። ሁለቱንም አፕላይ አደረግን ማለት ነው። ከመቀሌ ዩኒቨርሲቲ ጋር መቀሌ አካባቢ ያለውን ከአዲስ አበባ ዩኒቨርሲቲ ሌሎች ደግሞ እዚህ ያለውን ቲሙን እንዴት ቢውልድ እንዳደረግ ነው በኋላ ነግራችኋለሁ። ሁለቱንም ማድረግ እንዳጋጣሚ ነው ይሄኛው አለፈ ማለት ነው። ምን ይላል? ኢኖቬቲቭ ሄልዝ ኢንተርቬንሽን ፎር ኢትዮጵያን ዶሜስቲክ ወርከርስ ኢን ዘ ሚድል ኢስት ነው የሚለው። አሁን ባለው ቁጥር 400 እስከ 500 ሺህ የሚሆኑ እህቶች በየአመቱ ወደ አረብ ሀገር ይሄዳሉ። ሞልስ ደግሞ ሀሳቡ እነዚህ ህጋዊ ናቸው፣ በህገ ወጥ የሚሄዱት ደግሞ ደብል ናቸው። በየመን በኩል ይሄዱና ከሰሩ በኋላ መጥተው ገንዘብ ሲይዙ እንደገና ሰርተው ይሄዳሉ። ሀሳቡ እና ቁጥሩ ከህገ ወጥ የሚሄዱትን ወደዚህ አምጥቶ በየአመቱ 800 ሺህ እህቶችን ወደ ውጭ መላክ ነው። መሄዳቸው አይቀርም፣ አስገድዶ መላክ ሳይሆን በራሳቸው ፍላጎት ነው የሚሄዱት። ግን ህገወጥ መንገዱን ትተው በህጋዊ እንዲሄዱ 800 ሺህ ማለት ምናልባት የባህር ዳር ከተማን 2 እጥፍ ይሆናል ሙሉ ህዝቡ። ወይም ደግሞ አምስተርዳም ሆላንድ ዋና ከተማው ጠቅላላ የህዝብ ብዛቱ 750 ሺህ ብቻ። ስለዚህ እንዳለ የሙሉ ከተማውን ህዝብ በአንድ ጊዜ በየአመቱ መላክ ማለት ነው። ምናልባት የ10ኛ ክፍል ትምህርት አስታውሱ ከሆነ ፕሪፓራቶሪ ያለ ሁሉም ተማሪ እስከ 10ኛ ክፍል አይወድቅም አይደለ? 10ኛ ክፍል ላይ መጥቶ ፕሪፓራቶሪ የሚገባው ነው ትንሽ ቁጥር። 10ኛ ክፍል የምናስፈትነው አገር አቀፍ 800 ምናምን ሺህ ነው። አንድ ሙሉ ባች ጥርግርግ አድርጎ መላክ ማለት ነው በየጊዜው። እዚህ ጋር እንደምታዩት ከሰፈሮቻቸው ከወጡ በኋላ ትልልቅ ከተሞች ይሄዱና ፓስፖርት ያወጣሉ፣ አሻራ ምናምን ይሰጣሉ። ከዛ በኋላ ሲቪ ከተሰራላቸው በኋላ ወደ አዲስ አበባ ይመጡና ሜዲካል ስክሪኒንግ ገልፍ ሜዲካል ካውንስሎች መጥተው ፕራይቬት ሆስፒታሎችን መርጠው ሜዲካል ስክሪን ይሰራሉ። ሜዲካል ስክሪኑ በጣም ዲቴይል ነው፣ ወደ 50-60 ነው። ስለዚህ ምንም አይነት የጤና ጉድለት ካለ አይሄዱ ይቀራሉ። ብዙዎቹ ላይ ሜንታል ሄልዝም ይኖራል። እንደምታስቡት ቲቪ የሌለባቸው የሆነች ጠዋሳ ካለች እነሱ መሄድ አይችሉም። ስለዚህ እነሱም ጋር ሰማራ ይኖራል።
ግን አሁን እዚህ ጋር የምታስቡት እነዚህ እህቶች ምንም አይነት የጤና ችግር የለባቸው። ሳይኮሎጂካሊ ሜንታል ሄልዛቸው ቼክ ይደረጋል፣ ፊዚካል ሄልዛቸው ቼክ ይደረጋል። ስለዚህ ሲሄዱ ሙሉ ለሙሉ ጤነኛ ናቸው ማለት ነው። ከሄዱ በኋላ በየቤቱ ነው የሚገቡት። ብዙዎቹ ቤት ውስጥ ነው የሚገቡት፣ አንዳንዶቹ ከውጭ ነው ይሰራሉ። 2 ዓመት ኮንትራት ነው። ከ2 ዓመት ሲመለሱ የምናውቀው ነው አይደለ? አብዛኞቹ እንደላክናቸው ጤነኛ ሆነው የሚመጡ የሉ። በቃ በተለይ ሜንታል ሄልዝ እዚህ ያለውም ቤተሰብ እዛ ያለውም ሁኔታ አንደኛ አረቦቹም የመጮህ ባህሪ ያላቸው አይሶሌትድ ናቸው። ወንዶች፣ እናቶች፣ አባቶች አቢዩዝ ያደርጓቸዋል በብዛት እንደዚህ። ሁለተኛ ደግሞ ቋንቋ አይችሉም እነዚህ ሰዎች። ደሴ ድሮ ምናልባት ደሴ መቀሌ ምናምን 2 ዓመት ሰርተው አዲስ አበባ 2 ዓመት ሰርተው ነበር የሚሄዱት። አሁን ግን መቀሌ ወይ ባህር ዳር ገብተው ግራ የሚገባቸው ልጆች ቀጥታ ዶሃ፣ ዱባይ፣ ሪያድ ነው የሚገቡት እና ምንም አይነት መጠቀም አይችሉም። ሰው የሚኖርባቸውን ጫና ታስቡታላችሁ። ሰው ቅድም ካልኳችሁ ጋር ስናገናኘው አንድ ስተዲ ካለቀ በኋላ አልዘጋ ነው አይደለ? ተመሳሳይ መጣ። ሴም ቻሌንጅ ነው ያለው። እነዚህ ልጆች ስቲል ማርጂናላይዝ ናቸው። አንደኛ ተደብቀው ነው የሚኖሩት፣ ለመድረስ ከባድ ነው። ዋና ሳፖርት ዋናው ደግሞ ፕሪንሲፕል እርስ በራሳቸው መረዳዳት ይችላሉ። ሰው አሁን ነርሶች ይሄዳሉ። አብዛኛው ብዙ ነርሶች ነው የሚሄዱት። በጣም የተማሩ አሉ፣ ደግሞ ምንም ትምህርት የማያውቁ አሉ፣ ማንበብም መጻፍም አይችሉም አሉ። ሰው ከነዚህ ውስጥ ከኔትወርካቸው ውስጥ ደህና የተሻሉትን መርጠን እነሱን ትሬን አድርገን እነሱ ሳፖርት ቢያደርጓቸው በሞባይል አፕ ፕሮቫይድ አድርገናቸው እነሱ ሳፖርት ቢያደርጓቸው፣ ካልቻሉ ደግሞ ወይም በጣም ከታመሙ ደግሞ ወደዚህ ጳውሎስ ሆስፒታል ሪፈር ቢያደርጓቸውና እዚህ የስነ አእምሮ ባለሙያ በሞባይል ሄልዝ በቴሌ ሄልዝ ሳፖርት ቢያደርጋቸው ይቻላል ወይ የሚለው ነው ጥያቄው። ስለዚህ ትንሽ አዳፕት ማድረግ ነበረብን እንዳልኳችሁ። አንደኛ ዲጂታላይዝ ማድረግ አለብን። ሁለተኛ ደግሞ የሚገናኙት ቻት የሚያደርጉት እንደነዛ ዚምባብዌ እንዳሉት ሴክስ ወርከሮች በአካል ተገናኝተው ሳይሆን ቻት ላይ ነው የሚገናኙት ማለት ነው። ስለዚህ የግድ አርቲፊሻል ኢንቴሊጀንስንም አብረን ኢንተግሬት ማድረግ አለብን። ምክንያቱም ቋንቋቸው አማርኛ ወይ ኦሮምኛ ወይ ትግርኛ ነው የሚሆነው። ሰው ይህን ስዕል ቅድም አይታችሁት ነበር አይደል? ኦልሞስት ተመሳሳይ ነው። ብዙ አልቀየር ነው ዲዛይኑ፣ ግን ትንሽ ኢኖቬቲቭ አድርገነዋል። ምክንያቱም ፖፑሌሽኑ ተመሳሳይ ነው፣ ኢንተርቬንሽኑ ግን ስላይትሊ ይለያያል። ሶ ሀሳቡ ምንድነው? የተወሰኑት ግሩፕ ኢንተርቬንሽኑ ይኖራቸዋል፣ የተወሰኑ ግሩፕ ግን አይኖራቸው። ከዛ ከሄዱ በኋላ ዳታ ኮሌክት ማድረግ ሌላው ቻሌንጅ ነው አይደለ? አናገኛቸውም በአካል። ስለዚህ ዳታውን ኮሌክት የምናደርገው ከሄዱ በኋላ ሞባይል አፑ ላይ ነው ምንጭ ነው ማለት ነው። ስለዚህ ማንበብ አይችሉም፣ መጻፍ አይችሉም። ዳታው የሚጠይቃቸው በድምጽ ነው የሚጠይቃቸው። ስለዚህ እነሱም የሚመልሱት እንደዛው ነው ማለት ነው። ሶ አካዚ ይባላል ያ ቴክኖሎጂ። ሶ ከ2 ዓመት በኋላ ፕሮግራሙ የሚሰራ ከሆነ ምን ያህል ሰው ወደ 80 የሚሆኑ ኢምፓወርመንት ወርከሮች ትሬን እናደርጋለን። እነሱ ናቸው ሳፖርት የሚያደርጓቸው። 80ው የግድ ሳፖርትን መደረግ ስላለባቸው ኢትስ ቬሪ ኤክስፔንሲቭ ነው። ቢያንስ $70 ወይ 10,000 ብር ለእያንዳንዷ ሴት ለ2 ዓመት ሳፖርት ይደረጋል። ክፍያ ሳይሆን ኮምፐንሴሽን ለታይማቸው ማለት ነው። ስለዚህ ይሄ ኢንተርቬንሽን የሚሰራ ከሆነ ኮስትም አብሮት አለው አይደለ? ስለዚህ ኮስት ኢፌክቲቭነስ ደግሞ ሌላ ኢቫሉዌት ይደረጋል። ያ የሚሆን ከሆነ አትሊስት ጤና ጥበቃ ሚኒስቴር እንደ ፕሮግራም አድርጎ እንዲቀጥለው ሪከመንድ ፖሊሲን ኢንፍሉዌንስ ለማድረግ ነው ሀሳቡ። አንዳንዴ ሪሰርቾች ችግርን ሊፈቱ ይችላሉ፣ ግን ደግሞ አብረው ያሉት ቻሌንጆች ካፓሲቲን ቢውልድ ያደርጋሉ። ሶ እዚህ ላይ አሁን ካፓሲቲ ዊን ስናደርግ ግራንቱን አንዱ ኮምፖነንቱ ካፓሲቲ ቢውልድ ማድረግ ነው። ለምሳሌ ወደ 3 የሚሆኑ ፒኤችዲ ተማሪዎች አሉ። አርቲፊሻል ኢንቴሊጀንስ ላይ የምትሰራ ፒኤችዲ ተማሪ አለች። ከዛ አንደኛዋ ደግሞ ሜንታል ሄልዝ የምትሰራ አለች አዲስ አበባ ዩኒቨርሲቲ። አንደኛዋ ደግሞ ኦስሎ ዩኒቨርሲቲ ሴክሹዋል እና ሪፕሮዳክቲቭ ሄልዝ ላይ ይሰራሉ። ሶ ካፓሲቲ ቢልዲንግ ማለት ፖስት ዶኮችም ስላሉ ሶ ምንድነው የምናስበው? የተወሰኑ አክቲቪቲዎች ያስፈልገናል። እርስ በራሳቸው ይረዳዳሉ፣ ይደዋወላሉ። እነዚህ ሴቶች በየጊዜው ማግኘት አይቻልም፣ ምክንያቱም ሰው ቤት ነው ያሉት። በየጊዜው መደወል አይቻልም። ነገር ግን አሁን ምናልባት አንዷ በጣም የተማረች ከሆነች ከአሁን በፊት የውጭ ሀገርን የምታውቅ ከሆነ ስትሄድ ተበድራ ያልሄደች ከሆነች ወይም ደግሞ ብዙ የምትረዳው ቤተሰብ ከሌላት የሜንታል ሄልት ጫናዋ ዝቅ ሊል ይችላል አይደለ? እቺ በየሳምንቱ ኮንታክት ላትፈልግ ትችላለች። አንዳንዷ ደግሞ ገና ከ14 ዓመት ጀምሮ ነው የሚሄዱት እንደምታውቁት። ገና ያንግ ከሆነች
ተበድራ ከሆነ ሄደችው ብዙ ወንድምና እህቶች ካሏት ወይም ደግሞ ምንም ቋንቋ ማትችል ከሆነ ማንበብም መጻፍም የሚያስቸግራት ከሆነ እቺኛይቱ በጣም ሜንታል ሄልዝ ቻሌንጇ ከፍተኛ ነው የሚሆነው። ሪስካቸውም ይለያያል። ስለዚህ አንዱ የምንሰራው ምንድነው ሪስካቸውን ስትራቲፋይ ማድረግ ነው። ልክ እንደ ሪስካቸው በጣም ሳፖርት የምትፈልገውን በየሳምንቱ እንድደውልና እንድትጠይቃት፣ በጣም የማትፈልገውን ደግሞ በወር አንድ ጊዜ እንድትጠይቃት። ሪስኩም ቴይለርድ የሆነ ሪስክ ነው የሚሆነው። እነዚህ አክቲቪቲዎች መጨረሻ ላይ የነሱን ዌልቢንግ ኢምፕሩቭ ማድረግ ነው። እንደምታውቁት አብዛኛው እነዚህ ልጆች ቨልነራብል ቢሆኑም ግን ደግሞ they are strong አይደለ? ኢትዮጵያ አብዛኛው የውጭ ምንዛሬ ገበያዋ ከሬሚታንስ ነው። እነዚህ ደግሞ 70% ነው ሬሚታንስ የሚልኩት እነዚህ ናቸው። ከሰሜን አሜሪካ እና ከአውሮፓ የሚመጣው 30% ብቻ ነው። ኢኮኖሚካሊ በጣም ስትሮንግ ናቸው። ሄልዝ ዋይዝ ደግሞ ከተደገፉ ሁለተኛው ማላሪያ ላይ ያለ ኤግዛምፕል ነው። ምናልባት እዚህ ላይ አይታችሁ ከሆነ ከሴክስ ወርከሮች ወደ ማይግራንት ፖፑሌሽን ስንወስድ ተመሳሳይ ነገር ነው። ስላይት ሞዲፊኬሽን ነው። ግን አንዱ ጥናት ካለቀ በኋላ እዛው አይሞትም፣ አይዲያው እንደገና ይቀየራል። ምናልባት ደግሞ ይሄም ወደ ሌላ ፖፑሌሽንም ተወስዶ አሁንም የሚቀየር ሊኖረው ይችላል። ሌላ ሁለተኛውን ኤግዛምፕል ልውሰድና ሌላው የምንሰራው ማላሪያ ላይ ነው። ማላሪያ እንደምታውቁት አፍሪካ 95% የሚሆነው ማላሪያ ያለው አፍሪካ ላይ ነው። በተለይ ደግሞ አንደር ፋይፎች ነው እንትን የሚለው 250,000 የሚሆኑ ልጆች በየአመቱ ይሞታሉ። በጣም ብዙ ቁጥር ነው። እንትን አንዱ ያለው ምንድነው ቤኔት ነው፣ አጎበር የምንለው ማለት ነው። አጎበር ማላሪያ ወባ የምታስተላልፈው ወባ አለች። ወባዋ ፓራሳይቱን ወደ ሰው ትሰጣለች። ስለዚህ አንደኛ የወባ ትንኛዋን ለመከላከል አጎበር እንጠቀማለን። ሁለተኛ ደግሞ ልጁ ማላሪያ ካለበት ወይ ወባ ካለበት ራሱ የሚሰጥ መድኃኒት ይኖራል። ስለዚህ ክትባት የሚባለው ነገር አልነበረም። WHO ባለፉት 50 ዓመት ለወባ ክትባት ለመስራት በጣም ብዙ ገንዘብ አጥፍቷል እና እንትኑ ግን ሪኳየርመንቱን ያደረገው 75% ፕሮቴክቲቭ ኤፊካሲ 75% መከላከል ካልቻለ አልቀበለውም ነበር ያለው። የመጀመሪያው ወባ አንዱ እኛን ብቻ አይደለም የሚያጠቃው። እንደምታውቁት በተለይ ደግሞ የአሜሪካና የአውሮፓ ወታደሮችን በጣም ይጨርሳል። አብዛኞቹ የወባ መድኃኒቶች የተመረቱት ለአሜሪካን ሶልጀሮች ነው። ምክንያቱም አሜሪካ ሶልጀሮች ቪየትናም ሲሄዱ፣ አፍሪካ ሲሄዱ አብዛኛውን የሚጨርሰው ከጦር ይልቅ በሽታ ነው የሚጨርሰው፣ በተለይ ወባ ማለት ነው። አንዱ የአሜሪካ ሚሊተሪ ሪሰርች ሴንተር ይመራመር የነበረው ቫክሲን ላይ ነው። ከ50 ዓመት በኋላ የመጀመሪያውን ቫክሲን አግኝተዋል። ይሄ ቫክሲን ግን ፕሮቴክቲቭ ኤፊካሲው 50% ወይ 55% ነበር። WHO የፈለገውን 75% አላገኘም። ችግሩ ምንድነው? አንድ ህፃን ልጅ ከተከተበ በኋላ የሚያመርታቸው አንቲቦዲዎች ብዙ አይቆዩም፣ ወዲያውኑ ይጠፋሉ። ስለዚህ አንዳንድ ሀገሮች ላይ ወባ የሚከሰተው የክረምቱ ዝናብ ሊመጣ ጀምሮ ነው። አንዳንዱ ደግሞ ስሮት አለ። ያንን 50% እንዴት ማሳደግ እንችላለን የሚል ሌላ ቻሌንጅ መጣ። ቫክሲኑ ይሰራል ግን ደግሞ ቶሎ ያልቃል። ስለዚህ አይደር ቶሎ መክተብ አለባችሁ which is very expensive ወይም ደግሞ ሌላ ስትራቴጂ መንደፍ አለባችሁ። አንዱ የታሰበው ምንድነው ልጆቹን ገና ከህፃንነታቸው እንደ ሌሎች ክትባቶች ከመስጠት ለምን ልክ የማላሪያ ሲዝኑ ወይ የማላሪያ ወቅቱ ወደ ሰኔ ሐምሌ ላይ ሊጀምር ሲል ብንሰጣቸው ዋና ፒኩ ላይ ይቆይና ከዛ ማላሪያው ሲወርድ የመከላከል አቅማቸውን አብሮ ይወርዳል። ስለዚህ ስንተገብረው ሲዝናል ኢምፕሊሜንቴሽን ብናረገው ሲዝናል ማለት ልክ ሰኔ ወይ ሐምሌ ላይ እንሰጣቸዋለን። ፒክ የሚደርሰው ነሐሴ አካባቢ ማላሪያው በጣም ኃይለኛ ነው የሚሆነው። ስለዚህ ልጆቹም የመከላከል አቅማቸው አለ። እሱን እንሞክረው ተብሎ ትራያል ተሰራ። ልክ በሱ ኢምፕሊሜንት ሲደረግ ወደ 74% አደገ ፕሮቴክቲቭ ኤፊካሲ። WHO የመጀመሪያውን ቫክሲን አፕሩቭ አደረገው ማለት ነው። በዛው ተመሳሳይ አንድ ልጨምርላችሁና ይሄ ቫክሲን እንደወጣ የነበረው ቻሌንጅ ምንድነው? የፓራሳይቱን አንቲጂን ወይ ዘረመል ወስደው ከሌላ ቫይረስ ጋር አብረው ፕሮቲን ነበር የፈጠሩት። ሁለቱን ኮምባይን ሲያደርጉት ይስት የሚባል ሴል አለ። በይስት አሳልፈው ሪኮምቢናንት ፕሮቲን የሚባል ነው የተፈጠረው። የወባ ዘረመል ከሄፓታይቲስ ቫይረስ ጋር ተቀላቅሎ በይስት ውስጥ ሲያልፍ የሚፈጥረው አንድ ፕሮቲን
እንትን አለ። ያንን ለመፍጠር ረጅም ጊዜ ይወስዱባቸዋል። በጣም ረጅም ጊዜ 10 ምናምን ዓመት። የመጀመሪያው ሲፈጠር ግን ምንድነው ያደረጉት? 4 እጁ የቫይረሱ 1 እጁ የወባ ትንኙ ነው። ስለዚህ አብዛኛው የቫይረሱ ነው። ያው ስቲል ይከላከላል የቫይረሱ ነው። ይህንን የታዘበ ሌላ አንድ ፒኤችዲ ተማሪ ነበረች ከኦክስፎርድ እና ምንድነው የፈለጉት እነሱ 4 እጁ አትሊስት 4 እጁ የወባ መሆን አለ። ምክንያቱም የወባ ክትባት ብላችሁ ትንሽ ነው ኮንተንቱ የወባ ክትባት። ስለዚህ ኦብዘርቭ ሲያደርጉ ምናልባት ይስቱ ቢቀየር ይሄ ፕሮቲን ሊፈጠር ይችላል። ይስቱን ቀየሩትና the same thing ምንም የተቀየረ ነገር የለም። በይስቱ ሲያሳልፉት አሁን ሌላ ፕሮቲን ተፈጠረ። ያኛው ፕሮቲን አሁን R21 ቫክሲን ይባላል። ይሄ ኦክስፎርድ የሰራው። አሁን 2 ክትባቶች አሉ እንትን ውስጥ በአፍሪካ ሀገር። በዚህ ዓመትና በባለፈው ዓመት 25 ሀገሮች ኢምፕሊመንት አድርገውታል ሁለቱም ክትባቶች ማለት ነው። ሁለቱም 75% የመከላከል አቅም አላቸው። የወባ ላይ ችግሩ ምንድነው? አብዛኛው ካያችሁ ህፃናቶች የሚከተቡት በመጀመሪያው ዓመታቸው ነው። ወላጆች የሚያውቁት 1 ዓመት ከሆናቸው በኋላ ግራጁዌት አድርገዋል ብለው ነው የሚያስቡት። ነገር ግን የወባ ተደጋጋሚ ክትባት ይፈልጋል። 1 2 3 ከዛ ደግሞ ሁለተኛው ዓመት ላይ 4 ይፈልጋል። ስለዚህ በጣም ሪፒትድ ነው። ጥሩነቱ ምንድነው ግን አሁን አንድ እናትን ስለ ፖሊዮ ብትጠይቋት ፖሊዮን አላየችውም አይደለ? አብዛኛው ክትባቱ ነው ያለው በብዛት ህፃናት ላይ የሚሰጡ ክትባቶች በሽታዎቹ አሉ ግን አናያቸው። ምክንያቱም በጣም ትንሽ ነው ቁጥራቸው። ማላሪያ ግን በደንብ ያውቁታል፣ እንደሚገል ያውቁታል፣ ልጆቻቸውን እንትን እንደሚል ያውቁታል። እንደዛም ሆኖ ክትባቱ በተፈለገው ልክ ከቨሬጅ አላገኘም። ኢትዮጵያ ባለፈው አመት R21 የሚባለው ሁለተኛውን እንትን ኢምፕሊመንት አድርጋለች። አንዱ ይሄ ችግር ምንድን ነበር? ሶሪ እንትን አላለ። ይሄኛው ጥናት የተሰራው ማሊ እና ጊኒ ነበረ። ከዛ ሌላ ተመሳሳይ ጥናት እዛው ጋና የተሰራ ነበር። ሌላ እንደዛው ደግሞ ሶስተኛ ጥናት እዛው ጋና ነበር። ሁሉም ሀገሮች ክትባቱን ወስደው መተግበር ሲፈልጉ ስኬጁላቸው ምንድን ነበር? ደብሊውኤችኦ ያዘዛቸው 5 ወር፣ 6 ወር፣ 7 ወር እና ከ1 ዓመት በኋላ ክትቧቸው ብሎ ነው የነገራቸው። እነሱ ደግሞ ወላጆች እንደማይመጡላቸው ስለሚያውቁ ምንድነው ያደረጉት? 5 ወር፣ 6 ወር፣ 9 ወር። ምክንያቱም 9 ወር ላይ ሚዝል የሚባል ክትባት ለህፃናት ይሰጣል። ለሚዝል ሲመጡ አብረው 3ኛውን ዶዝ ይሰጣሉ። ከዛ ከ1 ዓመት በኋላ ከመስጠት ይልቅ 15ኛ ወር ላይ ለሚዝል አሁንም ህፃናት ይመጣሉ 15ኛ ወር ላይ። ያኔ ሲመጡ ደግሞ ሁለተኛውን ክትባት ለመስጠት ነበር። ካያችሁ በመሃል ያለው ጋፕ በጣም ሜሲ ነው። ማላዊ ሞከሩ 25% ሆነ፣ በቃ ይቀራሉ። ድሮም ሚዝልም ዝቅተኛ ነበር። ስለዚህ ካምፔን ሰርተን እንሰራለን አሉ። ስክሪን ጠፋ እንጂ ባሳያችሁ የሁሉም ስኬጁል ዝብርቅ ያለ ነው። ኢትዮጵያ 5 6 9 15 ነው ኢምፕሊመንት የምታደርገው ምክንያቱም ሚዝል ስላለ። ኬንያ ስትሄዱ 5 6 7 18 ላይ ያደርጋሉ። አንደኛ 5 6 7 ያደርጉና 4ኛውን ዶዝ ልክ ማላሪያ ከመምጣቱ በፊት በሲዝን ያደርጉታል። ወደ 10 15 አይነት ስኬጁል ነው የምታዩት። ይሄ ስኬጁል የክትባቱንም የመስራት አቅምም ይቀንሷል፣ ከቨሬጅም ይቀንሳል። ስለዚህ ምንድነው እንትን ያለው ሙከራ ላይ ስትሰሩት አንድ ክትባት ወይም አንድ መድኃኒት የመስራት አቅሙ ኢፊኬሲ ይባላል። ምክንያቱም ሁሉም ነገር ኮንትሮል ነው፣ ጥርት ያለ ነው። ሁሉም ልጆች አሁን እኛ የሰራነው ትሪያል ላይ 95% የሚሆኑ ልጆች ሁሉንም ዶዝ ወስደዋል። መሬት ላይ ስተገብሩት ግን ኬንያ 3 ሀገር ላይ ደብሊውኤችኦ የሰራው ጥናት ኬንያ፣ ማላዊ እና ጋና የሰራው ላይ 75% ነው የመጀመሪያዎቹ 3 ክትባቶች የወሰዱት። 4ኛው ላይ 30% ነው ይሆን፣ ጭራሽ በጣም ሎው ማለት ነው። ስለዚህ የተጠበቀው ኢፊኬሲ ላይኖር ይችላል። ይሄ ፕሮግራም በምን አይነት መልክ ኢንፍሉዌንስ ያደርገዋል የሚል ነበር እንትኑ። ሁሉም ደብሊውኤችኦ ልክ ቫክሲኑን አፕሩቭ ካረገ ጀምሮ የአውሮፓ ዩኒየን ኮሎች አወጣ። የእንግሊዝ መንግስትም ብዙ ኮሎች አወጣ። ይሄ አንቲቦዲው እንደማይቆይ የተረጋገጠበት ሌላ ጥናት ነው። ያው በመሃል ብዙ ጥናቶች አሉ። ይሄ ሌላ የተደረገ ጥናት ነው ጋና። ይሄም እንደዚሁ ሌላ ጋና ጥናት ነው። ይሄኛው ነው ማላሪያ ቫክሲን ኢምፕሊመንት ሲደረግ እዚህ ጋር ይታያችሁ ከሆነ አንዱ ወሮች ናቸው ከላይ ያሉት። ማርች ፌብሩዋሪ ላይ
ወይም ኤፕሪል ላይ የተወለደ ልጅ 5 ወሩ ከሆነ ማርች ላይ 6 7 እያለ ይቀጥላል። ማርች ላይ ደግሞ 5 ዓመት ሌላ ልጅ 5 ዓመት ይሆነዋል። ስለዚህ ቢጫው ሶስቱ የመጀመሪያዎቹ ዶዞች ናቸው። አንዳንድ ሀገሮች ምን ያደርጉ አራተኛውን ዶዝ ከማላሪያ ሲዝኑ በፊት ይሰጣሉ። አንዳንዶቹ ደግሞ አይ ከአንድ ዓመት በኋላ ነው የሚሰጠው አሉ። ታች ያለው ካያችሁ ኤጅ ቤዝድ ነው። ኤጅን ተከትለው ነው የሚከትቡት። 5 6 7 ያደርጉና 18 ወር ላይ ያደርጋሉ። ሌሎቹ ሀገሮች ደግሞ የተቀላቀለ ያደርጋሉ። እንደዚህ ማለት ነው። እነ ማሊ ደግሞ የጀመሩት ልክ ማላሪያ ላይ ስለነበር ከመጀመሪያው ጀምሮ ሲዝናል ብቻ ነው የምንተገብረው ብለው ሰሩት ማለት ነው። አሁን የነበረው ዲስከሽን ምንድነው? ሁሉም ፕሮግራም እየቀያየረ ሲተገብር የመስራት አቅሙ እንደ ፕሮግራሙ ይለያያል። በመሃል ባለው ዶዝ ኢንተርቫልም ይለያያል። ስለዚህ ያንን ለማጥናት ሌላ ጥያቄ መመለስ ይኖርበታል። እዚህ ጋር የምታዩት በፒንክ ያለው R21 ቫክሲን ኢምፕሊመንት ያደረጉት ናቸው። እነዚህ በሰማያዊ ላይት ሰማያዊ ደግሞ ያሉት RTSS የመጀመሪያውን ቫክሲን የተገበሩት ናቸው። ስኬጁሎቹ ቅድም እንዳሳያችሁ ናቸው። 5 6 7 ምናምን የሚለው ማለት ነው። ቫክሲን ስኬጁሉ አሁን ቫክሲን ኤፊካሲን ይወስነዋል፣ ከቨሬጅን ይወስነዋል። ከዛ በኋላ ደግሞ ኢምፕሊሜንቴሽኑ ጭራሽ በሄልዝ ኤክስቴንሽን ወርከሮች ሲሰጥ ይብስበታል። ሌላው አንዱ ችግር ምንድነው? ማላሪያ ላይ የአየር ንብረት መቀያየርም እንደዛው ይቀይረዋል። አንዳንዴ የአየር በጣም ዝናብ ሲኖር ማላሪያው በጣም ይጨምራል። ስለዚህ ቫክሲኑ የመስራት አቅሙ በጣም ይወርዳል። አንዳንዴ ደግሞ ደረቅ ሲሆን ፓራሳይቶቹ ብዙም ላይኖሩ ይችላሉ። ስለዚህ የአየር ንብረት ለውጥም አብሮ ብዙ ፕሮጀክቶች ናቸው። ወደ 3 ነው የነገርኳችሁ። ከዚህ ላይ የወጣው ጥያቄ ምንድነው? አንደኛ ቫክሲን ኢፌክቲቭነሱን በተግባር እንዴት ማጥናት እንችላለን? ኢትዮጵያ ለምሳሌ ቫክሲኑን ሰጥታለች። ማላሪያ አለ በተባለበት ኤሪያ ሁሉም ህፃናት ቫክሲን እንዲደርሰው አዛለች። አሁን ቫክሲኑ ኢትዮጵያ ላይ ይሰራል አይሰራም ብለን ብንጠይቅ ራንደማይዝድ ኮንትሮል ትራያል መስራት አንችልም አይደለ? ምክንያቱም ሩቲን ኬር ነው። ማንም ልጅ ያልተከተበ ካለ መከተብ ነው እንጂ ያለበት ግማሹን ከትበን ግማሹን ሳይከተብ ቫክሲኑ ይሰራል አይሰራም ማለት አንችልም። ቫክሲኑ ኢምፕሊመንትድ ሲሆን ራንደማይዝድ ኮንትሮል ትራያል አያገለግልም ማለት ነው። ስለዚህ ሌላ ዲዛይን ያስፈልጋል። እሱ አንዱ ነው። ያ ዲዛይን ደግሞ አንዱ ልጅ መጥቶ ለምሳሌ በ7 ወሩ ከመጣ ይከተባል፣ በ9 ወሩ ከመጣ ይከተባል፣ በ10 ወሩ ቢመጣም ይከተባል። ከአንድ ዓመት በታች ከሆነ በፈለገው ጊዜ ቢመጣ መከተቡ አይቀርም። ስለዚህ ያንን ስኬጁል አይከተልም። ነገር ግን ይሄ ፕራክቲስ ምን ይፈጥርላቸዋል? የተለያዩ ልጆች በተለያየ ጊዜ ይከተባሉ እና እነሱ ልጆች ብታዩ የትኞቹ ልጆች ናቸው የተሻለ ፕሮቴክሽን አላቸው የሚለውን መስራት ትችላላችሁ። ለምን በኤጅ ቅድም ያልኳችሁ 5 6 7 ያላቸውን ልጆች ብትከትቡና አይ ከሲዝን በፊት ነው የምንከትበው ብትሉ ዳታውን ካያችሁት የሆነ ልጅ በኤጅም ብትከትቡት ከሲዝን በፊት 5 ወር የሚሆነው ይኖራል። ከሲዝን በፊት 6 ወር የሚኖረው ይኖራል። ስለዚህ እሱን ራንደማይዜሽን ሳይሰራ ማየት ይቻላል ማለት ነው። ከዛ የተማርነው ምንድን ነበር? ዳታው በጣም ኮምፕሌክስ ነው፣ አኖማሊም አለው። ይሄ ሌላ አዲስ ጥያቄዎችን መመለስ ይችላል። እዚህ ቡርኪና ፋሶ፣ ማሊ እና ጊኒ ላይ ለምን ማሊ የሚሰጠው 4 ዶዝ ነው፣ ያኛው ደግሞ 4 ዶዝ ነው፣ ግን መስጠት የፈለጉት 4ኛውን በሲዝን ነው። ማሊዎች 4ኛውን በሲዝን ነው፣ ግን ሰው መጥቶ ስለማይወስድላቸው በካምፔን ነው። ስለዚህ የሁለቱን ቫክሲኑ ምን ያህል ይሰራል ወይም ኢፌክቲቭነሱን ለምን አናይም? ከዛ በኋላ ሌሎችንም ሀገሮች እንደዛው አድቫይዝ ማድረግ ይቻላል የሚል ፕሮፖዛል ነበር። ይሄኛው ኢዲሲቲፒ የሚባል ነው፣ የአውሮፓ ኮል ነው። ይሄኛው ፈንድ ሆነ ማለት ነው። ይሄ ኢምፕሊሜንቴሽን ብቻ ነው። አንዳንዴ የምትሰሩት ጥናቶች ደግሞ ምን ያጋጥማችኋል? ሜቶዶሎጂካሊ ቻሌንጅ ያጋጥማችኋል። አሁን እንዳያችሁት ማለት ነው። ለምሳሌ ራንደማይዝ ኮንትሮል መስራት አንችልም። መስራት የምንችለው ማላሪያ ያለባቸውን ልጆች ወስደን ማላሪያ የሌለባቸውን ልጆች ወስደን ኬስ ኮንትሮል ስተዲ እንደምንለው ማለት ነው። ምን ያህሉ ማላሪያ ካለባቸው ተከትበዋል፣ ማላሪያ ከሌለባቸው ደግሞ ምን ያህሉ ተከትበዋል ብለን ማየት እንችላለን። ማላሪያ የሌለባቸው ብዙዎቹ ካልተከተቡ ክትባቱ ማላሪያን ይከላከላል ብለን መውሰድ እንችላለን አይደለ? ችግሩ ምንድነው ግን ማላሪያ ያለባቸው ልጆችና ማላሪያ የሌለባቸው ልጆች ክትባት በመውሰድ ሳይሆን
የጤና አክሰስ ሄልት ሲኪንግ ቢሄቪየራቸውም ይለያያል። ስለዚህ ማላሪያ ያለባቸው ኦልሬዲ ሄልት ሴንተር መጥተው ነው ያገኘናቸው አይደለ? ማላሪያ ተመርምረው ማላሪያ ያለባቸው። ማላሪያ የሌለባቸው ግን ኮሚኒቲ ሂደን ነው ወይ ምን መርጣቸው? እሱ ሁለቱን ባያዝ እንለዋለን፣ ባያዝ ያመጣል። ግን ምን ማድረግ እንችላለን? ልጆቹ ጤና ጣቢያ ድረስ መጥተው ተመርምረው ግን ማላሪያ የሌለባቸው ከሆኑ እነዚህ ቴስት ኔጌቲቭ ናቸው፣ ኮንትሮል ናቸው። ስለዚህ እነዚህን ኮንትሮል ማድረግ እንችላለን። አሁን ሁለቱ ግሩፖች ሁለቱም ጤና ጣቢያ ድረስ መጥተዋል። ሄልት ሲኪንግ ቢሄቪየር የሚባለው ነገር በጣም ከባድ ነው ኮንትሮል ለማድረግ። ስለዚህ ሁለቱም ጤና ጣቢያ ከመጡ እንመረምራቸዋለን። ፖዚቲቮቹ ኬዝ ይሆናሉ፣ ኔጌቲቮቹ ደግሞ ኮንትሮል ይሆናሉ። ሁለቱን የተከተቡበትን ፍሪኩዌንሲ አይተን የቫክሲኑ ይሰራል አይሰራም የሚለውን መለየት እንችላለን። ስለዚህ ግማሹን አንከትብም፣ ግማሹን አንተውም። ሁሉም እንደሚተገበረው ይተገበራል። ነገር ግን እኛ ሲስተም ውስጥ ሌላ ዲዛይን እንፈጥራለን ማለት ነው። ካያችሁ ሀሳቡ ይሄ ነው፣ ቴስት ኔጌቲቭ ዲዛይን። ይሄ የመጣው ኮቪድ ላይ ታስታውሱ ከሆነ አሜሪካን፣ እንግሊዝ እና አውስትራሊያ ለምን ያደርጉታል መሰላችሁ? ኢንፍሉዌንዛ ላይ ይተገብሩታል። ኢንፍሉዌንዛ በጣም ይቀየራል፣ ሚውቴሽኑ በጣም ሀይ ነው። ዘንድሮ የነበረው ኢንፍሉዌንዛ በሚቀጥለው ዓመት አይኖርም። ስለዚህ ምንድን ነው የሚያደርጉት? ቫክሲኑ ምን ያህል ይሰራል የሚለውን በዚህ ዲዛይን ተጠቅመው ይለካሉ። ቫክሲን ኢፌክቲቭነሱ ከ45 አብዛኛው 45-50 አካባቢ ነው። ከዛ ከወረደ ምንድን ነው የሚያደርጉት? ጄኔቲክ ኮምፖዚሽኑን ያዩትና እንደገና ሪካሊብሬት ያደርጉታል። ሰርኩሌት የሚያደርገው ሰርኩሌት ማለት ኢንፍሉዌንዛ የሚያመጣው ቫይረስ ያለው ጂን እና ክትባት ውስጥ ያለው ጂን ከተለያየ ያ ክትባት አይከላከልም ማለት ነው አይደለ ባጭሩ። ስለዚህ ምንድን ነው የሚያደርጉት? የሚሽከረከረውን የኢንፍሉዌንዛ ቫይረስ ዘረመል ያዩና ክትባት ውስጥ ያለውን ይቀይሩታል በዛ መልክ ማለት ነው። ቀላል ስለሆነ አውቶማቲካሊ ነው የሚቀይሩት። ከዛ ክትባቱን እንደገና ሪፎርሙሌት ያደርጉታል። ይሄንን ዲዛይን የሚጠቀሙት ልክ በየአመቱ ማለት ነው ካሊብሬት ለማድረግ ቴስት ያደርጋሉ። ከወረደ እንደገና ቫይረስ ኮምፖዚሽኑን ይቀይራሉ። ኮቪድ ላይም እንደዛ ነበር ካስታወሳችሁ። አንድ ስትሬን ይመጣል፣ ከዛ ሌላ ስትሬን ይመጣል። እነ ሞዴርና ፋይዘር የሚባሉት ካምፓኒዎች ዲኤንኤ ቫክሲኖች ናቸው ሁለቱ። ዲኤንኤውን ወዲያው ሲቀያይረው ኮቪድ የሚያደርጉት የነበረው ስክሪን ያደርጋሉ። ለምሳሌ ሳውዝ አፍሪካ ኦሚክሮን ቫይረስ ተፈጠረ። ኦሚክሮንን አይከላከልም ተባለ። ወደ 8-9 ጊዜ ይሆናል ቫክሲኑ የተቀያየረው። ስለዚህ ኦሚክሮንን መጀመሪያ ጂኑን ያዩታል። የኦሚክሮንን ጂን ሂደው እዛ ቫክሲኑ ላይ እንደገና ካሊብሬት ያደርጉታል ማለት ነው። ስለዚህ አዲስ ቫክሲን ይሆናል። ያ ቫክሲን ሰርኩሌት የሚያደርገው ቫይረስ ስለሆነ የመከላከል አቅም አለው። ምናልባት ወባ ላይ ያ ላይሆን ይችላል። የተሰሩ ጥናቶች የሚያሳዩት ሰርኩሌት የሚያደርገውና ቫክሲኑ የተሰራበት ይለያያል። ነገር ግን ስቲል ይከላከላል። ምክንያቱም የተሰራው ዘረመል በጣም ምንም ብዙ የማይቀየር ነው፣ ኮንሰርቭድ የሆነ ኤሪያ ስለሆነ ማለት ነው። እዚህ ጋር ለመንገር የፈለኩት እኔ ምንድነው ዲዛይኑን ከሌላ ነው ያመጣ ነው፣ ከኮቪድ እንደገና ከኢንፍሉዌንዛ። ነገር ግን ማላሪያ ላይም ኢምፕሊመንት ማድረግ ይቻላል የሚል ነው ሀሳቡ። ይሄኛው ፕሮጀክት ፈንድድ የሆነ ሌላ ፕሮጀክት ነው። ሜዲካል ሪሰርች ካውንስል ዩኬ ናቸው ፈንድ ያደረጉት። የሚሰራው ጊኒ፣ ማሊ እና ቡርኪና ፋሶ ነው። እዚህም ላይ ፖስትዶክ ተማሪዎችም ይኖራሉ፣ ወደ 4 ተማሪዎችም ይኖራሉ። ካፓሲቲን ቢውልድ ያደርጋል፣ ኤቪደንስም ጀነሬት ያደርጋል። ሀሳቡ ግን ምንድነው? ይሄ ከተሰራ በኋላ ለምሳሌ ኬንያ፣ ማላዊ እና ታንዛኒያ ሴም ዳታ አላቸው። ከነሱ ጋር ሆኖ ሴም አንድ አይነት የኢፊኬሲ ቫክሲኑ ምን ያህል ይሰራል የሚለውን ኤቪደንስ ጀነሬት ማድረግ እና ስኬጁል ምን መምሰል አለበት፣ የትኛው ስኬጁል ነው የተሻለ የሚሆነውን ኢንፎርም ሊያደርግ ይችላል ማለት ነው። ኢንፍሉዌንዛ ላይ የነበረ ሀሳብ ኮቪድ ላይ መጥቷል፣ ማላሪያም ላይ ይመጣል፣ ሌላም ላይ ሊሄድ ይችላል ማለት ነው። እንደምታዩት ሪሰርች ብዙ ጊዜ በጣም ከባድ የሚያደርገው ፈንዲንግ ይፈልጋል። በጣም ውድ ነው። ቅድም የመጀመሪያ ላይ ያሳየዋችሁ የማሊ ቡርኪና ፋሶ ትራያል ወደ 14 ሚሊዮን ፓውንድ ነው የወሰደው፣ የ5 ዓመት ትራያል 14 ሚሊዮን ፓውንድ በጣም ብዙ ፈንዲንግ ነው። ያንን ፈንድ ደግሞ ለማሸነፍ የግድ መወዳደር ይፈልጋል። ፈንደሮቹ ደግሞ የሚወዱት አይዲያ አለ። ስለዚህ የሚሰጡት ገንዘብ ታክስ የከፈለ የሰዎች ገንዘብ ሰብስበው ነው የሚሰጡት። ስለዚህ
ሀሳቡን ማየት ይፈልጋሉ። የትኞቹ ሀሳቦች ናቸው ወይም ደግሞ ግራንት ገንዘብ ማምጣት የሚችለው አይዲያ ምን አይነት ነገር ነው? የት ነው የምናገኘው ካል አንደኛው ኤክስፔክትድ ፋይንዲንግ ነው። ቅድም ያልኳቸው አሁን ሲዝናል ላይ የተሰራው ዳታው ሲታይ ነው። ሲዝናል ላይ ቫክሲኑ ቶሎ ይሞታል፣ ስለዚህ ሲዝናል ብናደርገው ይሻላል የሚለው አንኤክስፔክትድ የሆነ ምንም ያልተጠበቀ ፋይንዲንግ ነው። አንዳንዱ ደግሞ አንሜት ኢምፕሊሜንቴሽን ኒድ ነው። ዩኤስአይድ ዊዝድሮ ሲያደርግ ይሄ ለወባ በአመት 4 ጊዜ የሚሰጥ መድኃኒት አለ፣ በሲዝን ማለት ነው። ጁን፣ ጁላይ፣ ኦገስት ላይ ሄልዝ ኤክስቴንሽን ወርከሮች በየቤቱ እየሄዱ ህፃናቶችን በየጊዜው ይሰጣሉ። ልክ ዩኤስአይድ ሲወጣ ማሊም ቡርኪና ፋሶም እነዛን ሰዎችን መክፈል አልቻሉ፣ ድራጉንም ፋይናንስ ማድረግ አልቻሉ። ስለዚህ ያንን ሪቪዚት ማድረግ ነበረባቸው። ስለዚህ አንዳንዴ ኢምፕሊመንት ስናደርግ አንሜት ኒዶች ይኖራሉ፣ እነሱም ሌላ ኦፖርቹኒቲ ይፈጥራሉ። ቅድም ያልኳችሁ ቨልነራብል ፖፑሌሽን እኛ ሀገር ጤና ሚኒስቴር ብዙ ስራ ይሰራል። ነገር ግን አንዳንድ ቨልነራብል ፖፑሌሽኖች ለመድረስም ይከብዳሉ። እነሱ ሌላ ኦፖርቹኒቲ ይፈጥራሉ። አንዳንዴ ደግሞ ሜቶዶሎጂካሊ ቻሌንጂንግ ይሆናል፣ ቅድም እንዳልኳችሁ ማለት ነው። ኮንቴክስት አዳፕቴሽን ያልነው ቅድም አረብ ሀገር ያሉ እህቶች ላይ ከሴክስ ወርከሮች አንጥተን ሴም ዲዛይን የተጠቀምንበት ሊሆን ይችላል። ሌላው ሊቭድ ኤክስፔሪየንስ ኤንድ ኮሚኒቲ ኢንጌጅመንት ነው። ሊቭድ ኤክስፔሪየንስ ማለት አሁን አረብ ሀገር ስላሉ ሴቶች ስንሰራ እኛ ያደረግነው ምንድነው፣ አረብ ሀገር የነበሩ ልጆችን ቀጥታ ነው ያስገባናቸው። አብዛኞቹ የተማሩ ናቸው እና አንዳንዶቹ ከኛ በላይ መግለጽ ይችላል ሀሳቡ። ስለዚህ ልክ እንደዚህ ቲም ግሩፕ ሲኖረን ቲሙን ቢውልድ ካደረግነው በኋላ ቀጥታ እነሱ ገብተው ምንድነው የሚያስፈልጋቸው፣ ምንድነው ያለባቸው ችግር፣ ምን ቢደረግ ጥሩ ነው የሚለውን ወሰድን። ያ ነው ኮሚኒቲ ኢንጌጅመንት የሚባለው። የራሳቸውን ሊቭድ ኤክስፔሪየንስ አካፈሉ። ስለዚህ ዲዛይን ስናደርገው ከመጀመሪያው የነሱ ኢንፑት ነበረበት። ኢንፑት ሳይሆን አብረን ነው ዲዛይን ያደረግነው ማለት ይቻላል። ያ አንዱ ሁልጊዜ ያስተምሯቸዋል። ዩኒቨርሲቲ ሆናችሁ ይህን ነገር አታዩትም። እነሱ ጋር ግን ስታወሩ ሁልጊዜ አዳዲስ ነገር ትማራላችሁ፣ አዳዲስ ዲዛይን ትማራላችሁ። ስለዚህ የምትሰሩት ጥናት ከራሳቸው ከፖፑሌሽናቸው ጋር አብራችሁ ደግሞ ዲዛይን ብታደርጉት ጥሩ ነገር ይፈጠራል ማለት ነው። ግራንት ጥሩ ግራንት የሚባለው ምንድን ነው ካል አንደኛ ሲግኒፊካንስ ነው። እንዳያችሁት ችግሩ ምን ያህል ነው። አንደኛ ለምሳሌ የሆነ ነገር ችግር እፈታለሁ ካላችሁ ሌላ ከባድ ችግር ስላለ አይሰጧችሁም። ችግሩ ከባድ ችግር ከሆነ ፕሮፖዛሉ ጥሩ መሸጥ ይችላል። ሌላው ኢኖቬሽን ነው። ሁልጊዜ ዋት ኢዝ ኒው ብለው ይጠይቃሉ። ማላሪያ ላይ የተለመደ ጥያቄ ብታመጡ ብር ማባከን ነው የሚሆነው። ስለዚህ ያንም አይቀበሉትም። ስለዚህ ኢኖቬቲቭ ማለት የግድ አዲስ ነገር ኢንቨንትድ የሆነ መሆን የለበትም፣ ግን አዳፕትድ የሆነ መሆን ይችላል። ቅድም እንዳሳየኋችሁ ሴክስ ወርከሮች ላይ የነበረውን አዳፕት አድርጎ በሞባይል ሄልዝ ማይግራንት ፖፑሌሽን ላይ አረግ ነው ማለት ነው አይደለ? ክትባቱ ለምሳሌ በእድሜ ሲሰጥ የነበረውን አዳፕት ተደርጎ በሲዝን እንዲሰጥ ተደረገ። አሁን ኢትዮጵያ ወደ ሰሜን ከሄዳችሁ ማይግራንት ፖፑሌሽኑ በብዛት በወባ የሚጠጋ እሱ ነው አይደለ? ወደ መተማ ምናምን ለስራ የሚሄዱ ሰዎች ብዙ ጊዜ ሲዝናል ነው እንትኑ እና ማይግራንት ናቸው፣ እነሱ ናቸው ወባ የሚጠጉት። አሁን አንዱ የታሰበው እነሱን በቫክሲን መድረስ ነው። ስለዚህ የግድ አዲስ አይዲያ መፍጠር ሳይሆን የነበሩትንም አይዲያ አዳፕት አድርጎ ሪሳይክልን ማድረግ ይቻላል ማለት ነው። ሌላው ቲም አፕሮች ነው። አፕሮች ስንል የትኛው ነው አፕሮፕሪየት የሚሆነው? ቅድም እንዳልኳችሁ አንዳንዱን ራንደማይዝ ልታደርጉ ትችላላችሁ፣ አንዳንዱን ራንደማይዝ ማድረግ አትችሉ። ሞባይል ባን ሲደረግ እኛ ጋር ታስታውሳላችሁ፣ እየነዱ ሞባይል፣ አሁንም እንደዛው ነው አይደል? እየነዳ ሞባይል መጠቀም ትራፊክ አክሲደንት ያመጣል። ይሄንን መጀመሪያ ያመጡት ሰዎች ምንድነው ልታደርጉ የምትችሉት? መጀመሪያ የሚጠየቀው ጥያቄ እየነዱ ስልክ መጠቀም አክሲደንት ያመጣል አያመጣም ነው አይደለ? ስለዚህ የተወሰኑ ሰዎችን እየነዱ እየደወሉ እንዲነዱ ማድረግ ራንደማይዝ ካረጋችሁት ማለት ነው። የተወሰኑት ደግሞ ሞባይል ሳይጠቀሙ እንዲነዱ ማድረግ። አንደኛ መከተሉም ከባድ ነው አይደለ? ሁለተኛ ደግሞ ራንደማይዝ ማድረጉም ኢቲካልም አይደለም። ስለዚህ ራንደማይዝ ማድረግ አትችሉም። ማድረግ የምትችሉት ምንድነው? ትራፊክ ቢሮ ብትሄዱ አደጋ የደረሰባቸውን ብትለዩ፣ አደጋ ሲደርስባቸው ሞባይላቸውን ሎጎ ብታዩት እንደደወሉ እንዳልደወሉ ማየት ይቻላል አይደለ? ስለዚህ ኬዞቹ እነማን ናቸው?
ኬዞቹን ብቻ ብትመርጡ ሞባይል አደጋ የደረሰባቸው ሰዎች በሙሉ መርጣችሁ ልክ ጊዜያቸውን ብትከፋፍሉት ልክ አደጋው ከመድረሱ በፊት እያወሩ ነበር አልነበረም? ከዛ ደግሞ ከሁለት ሰዓት በፊት እያወሩ ነበር አልነበረም? ስለዚህ አደጋው የደረሰበት ሞመንት አለ፣ አደጋው የሌለበት ሞመንት አለ። ከዛ በኋላ የስልክ አጠቃቀማቸው ሁለቱ ሞመንቶች ላይ ይለያያል አይለያይም? ሶ ውጭ ሀገር የተሰራው ስተዲ ይሄን ዲዛይን ነው። ሰልፍ ኮንትሮል ኬዝ ሲሪየስ ይሉታል። አንዱን ሰው ራሱ ኬዝ ነው ራሱን ኮንትሮል ይሆናል ማለት ነው። ሰዓቱን ብቻ ትከፋፍሉታላችሁ። ሶ እዚህ ጋር ለማለት የፈለኩት እሱ ነው። አንዳንዴ አፕሮቹ ማተር ያደርጋል። ለሁሉም ጥያቄ አንድ አይነት መልስ የለውም። እሱም ማተር ያደርጋል። ሁለተኛው ስለ ቲም ነው። ቀደም እንዳልኳችሁ እኛ ስናስብ ቲማችሁ በብዛት እኛ ስታቲስቲሻን ከሆን እዛው ተሰባስበን ጓደኞች ነው የምንጽፈው ግራንት ሲሆን፣ ኤፒዲሚዮሎጂ ከሆነ የሚተዋወቁት ተሰባስበው ይጽፋሉ። ግን ሶሉሽኖቹ በጣም ውስብስብ ያሉ ናቸው፣ ኮምፕሌክስ ናቸው አይደል? አሁን የአረብ ሀገሮችን ሴቶች ብትወስዱ የሉም። ሞባይል አፕ ያስፈልጋል። ስለዚህ አፕ ላይ የሚሰራ ሰው ያስፈልጋል። ሄልዛቸው ማላሪያ አይደለም ሜንታል ሄልዝ ነው። ስለዚህ ሜንታል ሄልዝ ፕሮፌሽናል ያስፈልጋል። ማንበብና መጻፍ ብዙዎቹ አይችሉም። ሲኦሲ ሄዳችሁ ብታዩ ወይ ኦሮምኛ የሚችሉት አማርኛ አይናገሩም። ስለዚህ ቻት ነው ማድረግ የሚችሉት በቋንቋ ሎካል ቋንቋ ማለት ነው። ሰው የግድ አርቲፊሻል ኢንተለጀንስ ኤክስፐርት ያስፈልጋል። ኢንተርቬንሽኑ ሰራ እንኳ ብንል ኮስቲ ነው። ስለዚህ ኮስቱን እንደገና ደግሞ ኮስት ኢፌክቲቭነሱን ማየት አለብን። ስለዚህ ሄልዝ ኢኮኖሚስት ያስፈልጋል። ሌላ ደግሞ ማይግሬሽን ፓተርናቸው ራሱ ሌላ ጫና ነው አይደለ? ስለዚህ ማይግሬሽን ኤክስፐርት ያስፈልጋል። ልክ አንዱ የመጀመሪያው ግራንት መጽሐፍ ስታስቡ ኮሉን አይታችሁት የሚያስፈልገውን ቲም ነው ቢልድ የምታደርጉት፣ የምትተዋወቋቸውን ሰዎች ሳይሆን ምን ያስፈልጋል፣ ይሄ ኤክስፐርቲዝ ያስፈልጋል። ሁሉንም አንሰራው። ስለዚህ እነዛን ኤክስፐርቶች ቢውልድ ማድረግ ይሆናል ማለት ነው። ኢንቨስቲጌቲቭ ቲሙ ግራንት ከመስጠታቸው በፊት መጀመሪያ ቲሙን ነው የሚያስፈልጉት። ምን ያስፈልጋል፣ ቲሙ ምን አላቸው። ሌላው ፊዚቢሊቲ ነው። ፊዚቢሊቲ ማለት እኛን ለምሳሌ አረብ ሀገር ያሉት እህቶችን እንትን ሲሉ ምን ያህል ፊዚብል ነው የሚል ነበር ኢንተርቪው ላይ ሲጠይቁ ነው የነበሩት። ምን ያህል ፊዚብል ነው። እኛ ደግሞ ያረግነው ምንድን ነበር፣ በቴሌግራም ቦት ሰርተን የተወሰነ ፓይለት ዳታ ኮሌክት አድርገን ነበር። በቦት ቴሌግራሙ ላይ እንልክላቸዋለን። እነሱ ደግሞ ጥያቄዎቹን እዛ ላይ አይተው ይመልሳሉ። ቀጥታ ሲመልሱ እኛ ጋር ይደርሳል። ያንን ዳታ ስላዩ ኮምፎርተብል ሆኑ፣ ፈንድ አደረጉት ማለት ነው። ሌላው ኢምፓክት ነው። ኢምፓክቱ ምናልባት ይሄ ፖሊሲ ይሄ ኢንተርቬንሽን የሚሰራ ከሆነ ፖሊሲን ኢምፓክት ማድረግ ይቻላል አይደለ? ይሄ ያስፈልጋቸዋል ብላችሁ ፖሊሲን ኢምፓክት ማድረግ ትችላላችሁ። ሌላው ደግሞ ፕራክቲስ ማለት ክሊኒካል ፕራክቲሱ ለምሳሌ ማላሪያ ክትባቱ 5 6 7 የሚሰጠው ትክክል ካልሆነ 7 8 9 ከሆነ መሰጠት ያለበት እሱም ፕራክቲስን ታስተካክላላችሁ። ሪሰርች መሆን ያለበት አንደኛ ፖሊሲ ማስቀየር መቻል አለበት፣ ወይ ፕራክቲሱን ማገዝ ወይ ማስቀየር መቻል አለበት፣ ወይም ደግሞ ሜትድን አንዳንዴ የምትሰሩበት ሜትድ የተበላሸ ከሆነ እና መስራት የማይቻል ከሆነ እሱን መቀየር ይቻላል። ኤችአይቪ የመጀመሪያ ጊዜ ሲመጣ ኤአርቲ ያለው ድራግ በጣም ውድ ነበር ካስታወሳችሁ። እና ኤችአይቪ አንዱ የሚያመጣው ለውጥ የሚያመጣው ተጽዕኖ ምንድነው? CD4 ካውንት ሰውነታችን ውስጥ በጣም ተከላካይ የሚባሉት ሴሎችን እነሱ ነው አታክ የሚያደርጋቸው። ስለዚህ CD4 ካውንቱ በጣም ይቀንሳል። ስለዚህ መድኃኒቱ በጣም ውድ ስለነበረ ሁሉንም መስጠት ስለማይቻል ምንድን ነበር የሚያደርጉት? የመጀመሪያ ኤችአይቪ ፖዚቲቭ የሆኑትን ሰዎች CD4 ካውንታቸው ታይቶ ከ400 በታች ከሆነ CD4 ካውንታቸው በጣም ወርዷል ማለት ነው። ማንኛውም በሽታ ሊያጠቃቸው ስለሚችል እነሱ ኤአርቲ ይሰጣቸዋል። CD4 ካውንታቸው ከ400 በላይ ከሆነ ደህና ናቸው። አትሊስት መድኃኒቱ ስለሌለ CD4 ካውንታቸው እስከሚወርድ ድረስ ለእነሱ አይሰጣቸውም። ሰው ምንድን ነበር ያደረጉት? ይሄ CD4 ካውንት ካያችሁት ለምሳሌ 400 ነው ብለናል አይደል? 410 ያለው ሰው እና 390 ያለው ሰው ብዙ ልዩነት የለውም አይደለ? በኢሚኒቲ ባዮሎጂውን ካያችሁት 380 420 ያለው ሰውም ብዙ ልዩነት የለውም። ልክ 52 አምጥተው ያለፈ ልጅ እና 49 አምጥተው የወደቀ ልጅ ማለት ነው። የሁለት ማርክ ልዩነቱ የጎበዝ እና የሰነፍ አያስብለውም፣ ግን ማለፊያ መቁረጫ ነጥብ ስላለ ሁለቱን ተማሪዎች አንዱ አልፏል፣ አንዱ ወድቋል። ኤችአይቪ ብዙ ዲዛይን ኮንትሪቢዩት አድርጓል ለሪሰርች። አንዱ ይሄ ነበር። ስለዚህ ምንድን ነበር የተባለው? ኤአርቲ ይሰራል አይሰራም የሚለውን ለማየት እንዴት እናርግ ሲባል የተወሰነ ግሩፕ ይወስዳል፣
የተወሰነው ግሩፕ ደግሞ ኤአርቲ አይወስድም። ከዛ አውትካማቸውን እናያለን አለ። ኢቲካል አይደለም። ግማሹን ሰጥቶ ግማሹን አለመስጠት ኢቲካል አይደለም። ግን ማድረግ የምንችለው ምንድነው ከከቶፉ ጀስት አባቭ ያሉት እና ከከቶፉ ጀስት ቢለው ያሉት ኦልሞስት ራንደማይዝ እንዳደረገናቸው ነው። ከቶፉ ጀስት ፖሊሲ ነው የአቅም ጉዳይ ነው እንጂ 401 410 420 ያለው ሰው እና 380 375 ያላቸው ሰዎች ተመሳሳይ ናቸው። ስለዚህ 250 ያለው እና 500 ያለው በጣም ይለያያሉ። ነገር ግን እዛች አካባቢ ያሉትን ሰዎች ብናነጻጽራቸው እነሱ ላይ ያለው የሲዲ4 ካውንት ሊሆን የሚችለው የማን ተጽዕኖ ነው? የኤአርቲው ነው ማለት ነው። ስለዚህ ይሄን ምን ይሉታል? ሪግሬሽን ዲስኮንቲኒቲ ይሉታል። መጀመሪያ ኤችአይቪ ላይ ነው የተሰራው። ተመሳሳይ ነው። እኛም አሁን ማላሪያ ላይ ለምሳሌ ልጆች የሚሰጣቸው መድኃኒት 5 ዓመት እስከሚሆኑ ነው። 5 ዓመት ከሆኑ በኋላ ግራጁዌት ያደርጋሉ፣ አይሰጣቸውም። ነገር ግን 4 ወር ተኩል በኋላ ያለው ልጅና 5 ወር ተኩል ድረስ ያሉ ልጆች ኦልሞስት ተቀራራቢ ናቸው በእድሜ ማለት ነው። ስለዚህ ሁለቱን ብናነጻጽር አንደኞቹ አንድ አዲሽናል ዶዝ ይኖራቸዋል፣ አንደኞቹ ደግሞ 4 ወይ 3 ዶዝ ነው የሚኖራቸው። ስለዚህ ሁለቱን ማነጻጸር እንችላለን። ለማጠቃለል ያክል ምንድነው አንዳንድ ሜቶዶች ኢምፓክት ያመጣሉ አይደል? ቅድም አሁን ኤአርቲው በጣም ኮንትሮል በጣም ሰክሰስፉል ነበረ። ያ ዲዛይን ምን አድርጓል? ኤአርቲውን ኤክስፓንድ አደረጉት። አሁን ሲዲ4 አይታይም። ማንኛውም ኤችአይቪ ፖዚቲቭ ከሆነ ትሪትመንት ላይ ይገባል፣ ምክንያቱም መድኃኒቱ ስላለ ማለት ነው። አንዳንዴ ፖሊሲ እናስቀይራለን፣ አንዳንዴ ፕራክቲስ እናስቀይራለን፣ አንዳንዴ ደግሞ ሜትድን ኢንቨንት እናደርጋለን ማለት ነው። አይ ቲንክ ያን ይመስላል። ጥያቄ ካላችሁ ወደ እናንተ